ሰላም ውድ ተማሪዎች የሞዴል ጥያቄዎችን ከ1 እስከ 7 ከዚህ በፊት በሰራነው መሰረት እንግዲህ ቀጣይ ፓርታችንን ዛሬ እንጀምራለን። ከ8ኛ የሚቀጥል ይሆናል። ወደ ጥያቄያችን 8ኛ ጥያቄ ምን ይላል? 3h ሲደመር 5 እኩል ይሆናል 20 ቢሆን የሃ ዋጋ ስንት ነው የሚል። ይሄ ምንድነው? መስመራዊ የእኩልነት አረፍተ ነገር ይባላል። መስመራዊ የእኩልነት አረፍተ ነገሮችን እንግዲህ ላይክ ተርሞችን ወይም ደግሞ ተመሳሳይ ቁሞችን በማሰባሰብ የምንሰራው ነው የሚሆነው። የሚደመሩትን በመደመር የሚቀነሱትን በመቀነስ የምንሰራው ሲሆን እንደሚከተለው እንሰራዋለን። 3h እኩል ይሆናል 20 ሲቀነስ 5 ለምን ካልን ቋሚ ቁጥሮች ምን ጊዜም ቢሆን ምንድናቸው? ላይክ ተርም ወይም ደግሞ ተመሳሳይ ቁሞች እንላቸዋለን። ስለዚህ ይሄንን በምንሰራበት ጊዜ 3h እኩል ይሆናል 20 ሲቀነስ 5 15 ይሆናል ማለት 15 ሲካፈል ለ3 ለምን እኛ የምንፈልገው የ3h ዋጋ ሳይሆን የሃን ዋጋ ስለሆነ የተለዋዋጭ ዋጋ ፈልጉ ስንባል ምንም ጠቋሚ ቁጥር ወይም ደግሞ ኮኤፊሺየንት ሊዲንግ ኮኤፊሺየንት የምንለው የሌለበት ተለዋዋጭ ነው የምንፈልገው። ስለዚህ 3 ሲካፈል ለ3 ስናደርገው 1 ነው። 1 ሲባዛ በሃ ይሆናል ማለት ነው። ይሆናል ሃ እኩል ይሆናል 15 ለ3 ስናካፍል ስንት ሆነልን ማለት ነው? 5 ሆነልን ማለት ነው። 5 ሆነልን። ይህን ከሰራን በኋላ ሙሉ ጥያቄውን ስናነብ 3h ሲደመር 5 እኩል ይሆናል 20 ቢሆን የሃ ዋጋ ስንት ነው ይልና ምርጫ ሐሌታሃ 3 ለ4 ሐመሮሃ 5 መ25 ይላል። ስለዚህ ምርጫችን ሐመሮሃ ይሆናል ማለት ነው። ሐመሮሃ 5 የሚለው ምርጫችንን እንመርጣለን ማለት ነው። ስለዚህ ወደ 9ኛው ጥያቄያችን እንሄዳለን። የ9ኛ ጥያቄ የሚለን ምንድነው? አንድ ያልታወቀ ቁጥር 4 እጥፍ ላይ 10 ሲቀነስ 30 ይሆናል የሚለውን አረፍተ ነገር በሂሳባዊ መግለጫ ሲጻፍ ትክክል የሆነው የቱ ነው ይላል። 4h ሲደመር 10 እኩል ይሆናል 30 ለ 4h ሲቀነስ 10 እኩል ይሆናል 30 ሐመሮሃ 4 ሲቀነስ 10 እኩል ይሆናል 30 መ 10 ሲቀነስ 4h እኩል ይሆናል 30 ይለናል። ስለዚህ መጀመሪያ እዚህ ላይ መገንዘብ ያለብን የእኩልነት አረፍተ ነገሩ ምንድነው? አባባሉን መረዳት ነው። ይህ ሂሳባዊ አረፍተ ነገር ምንድነው? የትኛውን ፎርሙላ የትኛውን ቀመር ነው የምንጠቀም ብለን መጀመሪያ ጥያቄውን በአግባቡ ካነበብን በኋላ የምንገነዘበውና ወደ መልሳችን ምን ሄደው ነው የሚሆነው። አንድ ያልታወቀ ቁጥር ይለናል። ያን ያልታወቀ ቁጥር 4 እጥፍ ስናደርገው ያልታወቀውን ቁጥር ይሄ 9ኛ ነው። ያልታወቀውን ቁጥር ሃ ብንለው ሃ 4 እጥፍ ማለት ሲባዛ በ4 ማለት ነው። 10 ሲቀነስለት ነው የሚለን ሲቀነስ 10 30 ይሆናል ሚንስ ይሆናል ማለት ምን ማለት ነው? እኩል ይሆናል የሚለው ነው። ስለዚህ ይሄ ማለት 4 ሃ ሲባዛ በ4 ማለት 4h ማለት ነው። የግድ ነው ቁጥሩ ኮኤፊሺየንት ኒውሜሪካል ኮኤፊሺየንት ወይም ደግሞ ጠቋሚ ቁጥር ከተለዋዋጩ በግራ በኩል ነው የሚጻፍ፣ በቀኝ በኩል አይጻፍም። ስለዚህ 4h ሲቀነስ 10 እኩል ይሆናል 30 የሚለውን ምርጫ ሄደን እንመርጣለን ማለት ነው። ስለዚህ ይሄን የያዘው ደግሞ ማን ነው? ለ4h ሲቀነስ 10 እኩል ይሆናል 30 ይለናል። ለምርጫን እንመርጣለን ማለት ነው። ምክንያቱም የለምርጫ 4h ሲቀነስ 10 እኩል ይሆናል 30 ስለሚለን ማለት ነው። እየገባችሁ ነው ተማሪዎች? በጣም ጥሩ። ስለዚህ ነገሮችን መጀመሪያ ስፔሻሊ እነዚህን ሂሳባዊ አረፍተ ነገሮችን በምንሰራበት ጊዜ ንባቡን በደንብ መረዳት ቅድሚያ ስራችን ነው የሚሆነው። ስለዚህ በአግባቡ የተሰጠን ሂሳባዊ አረፍተ ነገር ከተረዳን በኋላ ነው ከዛ ለተሰጠን ሂሳባዊ አረፍተ ነገር ቀመር ወይም ደግሞ ፎርሙላ የምናዘጋጅለት ማለት ነው። አመሰግናለሁ። ወደሚቀጥለው ጥያቄ እንሄዳለን። 10ኛ ስለ ፒራሚድ ትክክል የሆነው የቱ ነው ይለናል። ሐሌታሃ 2 መሰረቶች አሉት።
ለ የጎን ገጾች ፓራሌሎግራም ናቸው። ሐመርሃ አንድ መሰረት ብቻ አለው። መ የጎን ገጽ የለውም ይለናል። ስለዚህ ፒራሚድን ምን ማድረግ እንችላለን? ስዕልን ማየት እንችላለን ማለት ነው። ለምሳሌ እንደዚህ አይነት ፒራሚድ መሳል እንችላለን። ስለዚህ እውነት የሆነው ነው የሚለን ሀሌታ ሁለት መሰረቶች አሉት። ሁለት መሰረቶች በፍጹም ለፒራሚድ የለውም። ሀሌታው አይሆንም ማለት ነው። ለየጎን ገጾች ፓራሌሎግራም ናቸው። የጎን ገጾች የማንኛውም ፒራሚድ የጎን ገጾች ጎነ 3 ናቸው። ስለዚህ ይሄም አይሆንም ማለት ነው። ሐመርሃ አንድ መሰረት ብቻ አለው ይላል። የስ የማንኛውም ፒራሚድ ከፕሪዝም የሚለየው ፒራሚድ አንደኛ መለያው ምንድነው? መሰረቱ አንድ መሆኑ ነው። ስለዚህ ሐመርሃ መልሳችን ይሆናል። መ የሚለው ምንድነው? የጎን ገጽ የለውም ይላል። የጎን ገጾቹ ቅርጻቸው ጎነ 3 ነው እንጂ የጎን ገጽ ለማንኛውም ፒራሚድ ጎነ 3 የሆነ የጎን ገጽ ስላለው የጎን ገጽ የለውም የሚለው አይሆንም። ሐመርሃ መልሳችን ይሆናል ማለት ነው። ሐመርሃ መልሳችን ይሆናል። ሐመርሃ ምንድነው የሚል አንድ መሰረት ብቻ አለው የሚለው ማለት ነው። በነገራችን ላይ ይህንን ትምህርት ስትከታተሉ መጀመሪያ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እርግጠኞች ናችሁ? አመሰግናለሁ። ወደ 11ኛ ጥያቄ እንቀጥል። 11ኛ የ8 7 25 እና 30 አማካይ ስንት ነው ይለናል። ሀ 15 ለ 16.5 ሐመርሃ 17.5 መ 18 ይለናል። ይሄን ምርጫውን ካነበብን በኋላ ወደ ምን ሄድን? አሁን ወደ ስራው እንሄዳለን። ምን እናደርጋለን? አማካይ ለመፈለግ 8 ሲደመር 7 ሲደመር 25 ሲደመር 30 መረጃ ብዛታችን ስንት ነው? እዚህ ላይ አማካይ በምንሰራበት ጊዜ መረጃዎችን የተሰጡን የቁጥር መረጃዎች ከደመርን በኋላ ለብዛታቸው ማካፈል ስንችል ምን እንለዋለን? አማካይ እንለዋለን። ስለዚህ መረጃዎቻችን 1 2 3 4 ስለዚህ ማካፈል ያለብን ለማን ነው? ደምረን ለ4 ነው። እኩል ይሆናል አማካይ እንለዋለን ማለት ነው። አማካይ ሲሰላ የቁጥር መረጃዎቻችን በሙሉ ጠቅላላ ድምር ሲካፈል ለብዛታቸው ነው። ስለዚህ እንደምር 8 እና 7 15 ሲደመር 25 ይሄን ሁለቱን ስንደምረው 55 ይሆናል። 55 ሲካፈል ለስንት ሆነ? ለ4 ሁሉ ይሆናል አማካይ። ስለዚህ 5 እና 5 ስንደምራቸው 0 አንድ አለኝ 1 እና 5 6 ከአንድ ጋር 7 ስለዚህ 7 ለስንት ማካፈል ነው? ለ4 ስናካፍለው አማካይ እናገኛለን ማለት ነው። አማካይ 7 ሲካፈል ለ4 ስንት ይሆናል? 17.5 እኩል ይሆናል አማካይ ይሆናል። ስለዚህ 17.5 የሚለውን ምርጫ እንመርጣለን ማለት ነው። ይህም 17.5 የሚገኘው ሐመርሃ ላይ ስለሆነ የ11ኛ ጥያቄ መልስ ሐመርሃ 17.5 እንመርጣለን ማለት ነው። በጣም ጥሩ። ወደሚቀጥለው ጥያቄ እንሄዳለን። የሚቀጥለው ጥያቄ 12ኛ 6 እኩል የሆኑ ካሬ ገጾች ያሉት ጠጣር ምስል ምን ይባላል? እንግዲህ ጠጣር ምስሎችን ባላቸው ገጽ ባላቸው መሰረት ባላቸው መለያያ እንከፍላቸዋለን። ስለዚህ ሬክታንግላዊ ፕሪዝም የምንለው ምንድነው? ሁለት መሰረት ያለው መቀመጫው ሬክታንግል የሆነ እና ጎኖቹም ሬክታንግል የሆኑ ጠጣራዊ ምስል ሲሆን ነገር ግን በዚህ በፕሪዝም ውስጥ አንድ ልዩ ፕሪዝም የምንለው
አለ እሱም ኩብ ይባላል። ኩብ ስድስቱም ገጾች እኩል የሆኑ ጠጠራዊ ምስል ነው። ስለዚህ ስድስት እኩል የሆኑ ካሬ ገጾች ያሉት ካሬ ማለት እኩል ስለሆኑ ካሬ ገጾች ያሉት ጠጣር ምስል ምን ይባላል ይለናል። ሀ ሬክታንግላዊ ፕሪዝም፣ ሐመርሃ ይቅርታ ለኩብ፣ ሐመርሃ ፒራሚድ፣ ለመሲሊንደር ይለናል። ስለዚህ እኩል ገጾች ያሉት ስድስቱም እኩል ከሆኑ ምን ብለን ነው የምንጠራው? ኩብ ብለን እንጠራዋለን። ኩብ የሚለውን ምርጫ የያዘልን ደግሞ ለነው 12ኛ ለ ይሆናል። ለምን ይላል? ኩብ የሚለው ይመረጣል ማለት ነው። በጣም ጥሩ ከኔ ጋር ናችሁ? በጣም ጥሩ። የ13ኛው ጥያቄ ደግሞ የሚጠይቀን ከሚከተሉት አንግሎች ጥምዝ አንግል የሆነው የቱ ነው? ጥምዝ አንግል የሆነው የቱ ነው? ሀሌታ 170 ዲግሪ፣ ለ10 ዲግሪ፣ ሐመርሃ 260 ዲግሪ፣ 110 ዲግሪ። አሁን እዚህ ጋር የሚያስታውሰን ምንድነው? የአንግል አይነቶችን ነው። የአንግል አይነቶች ሹል አንግል፣ ማዕዘናዊ አንግል፣ ዝርጥ አንግል፣ ዝርግ አንግል፣ ጥምዝ አንግልና ክብ አንግል ብለን እንከፍላቸዋለን ወይም ደግሞ መዘርዘር እንችላለን ማለት ነው። ሹል አንግል ማለት በ0 እና በ90 መካከል 0 እና 90ን ያልነካ ሆኖ በ0 እና በ90 መካከል ያለ ሲሆን 90 ዲግሪውን ደግሞ ማዕዘናዊ አንግል እንላለን። ዝርጥ አንግል የምንለው ደግሞ በ90 እና በ180 መካከል ያለ ዲግሪ ነው። 180ን ዝርግ አንግል ነው የምንለው ማለት ዝርግ አንግል እንለዋለን። በ180 እና በ360 ዲግሪ መካከል ያለውን ደግሞ ጥምዝ አንግል እንለዋለን። ከነዚህ ከምርጫዎቻችን መካከል እንግዲህ ይሄን ሊያሟላ የሚችልልን ጥምዝ የምንለውን ሊያሟላ የሚችልልን ሐመርሃ ላይ ነው የምናገኘው ማለት ነው። የጥያቄያችን መልስ ማን ይሆናል ማለት ነው? ሐመርሃ። ዲግሪውን ስናየው 260 ዲግሪ ስለሚል 260 ዲግሪ በ180 እና በ360 ዲግሪ መካከል ስለሆነ ጥምዝ አንግል ነው። በጣም ጥሩ ተማሪዎች። ስለዚህ መልሳችን የ13ኛ ጥያቄ ሐመርሃ ነው ማለት ነው። ሐመርሃ 260 ዲግሪ የሚለው መልሳችን ይሆናል ማለት ነው። መልካም ተማሪዎች፣ ይህንን ዩቲዩብ በደንብ በመከታተል ተጠቃሚዎች እንድትሆኑ በማሳሰብ የዛሬውን ትምህርቴን እዚህ ላይ ያበቃለሁ። የዛሬውን ትምህርቴን ስጨርስ ግን የማሳስባችሁ ነገር ይህንን ዩቲዩብ ላይክ፣ ሼር፣ ሰብስክራይብ እና የደወል ምልክቷን በመጫን እንድትከታተሉን በማሳሰብ ይሆናል። ለዛሬው በሌላ ፕሮግራም እስከምንገናኝ ለዛሬው እዚህ ላይ እንሰናበታለን። አመሰግናለሁ። ሰላም።